የሰው ልጅ ጽናትና የተፈጥሮ ፈተና። በቅርቡ በአውሮፓ አህጉር በስፔን፣ ፈረንሳይ፣ ጣሊያንና ሌሎችም ሀገራት የተከሰተው ታይቶ የማይታወቅ የሙቀት ማዕበል ዓለምን አስደንግጧል። የሙቀት መጠኑ ከ40 ዲግሪ ሴልሺየስ በላይ በመመዝገቡ የብዙ ሀገራት መሰረተ ልማት ተስተጓጉሏል። ሰዎች ለከፍተኛ ስጋትም ተዳርገዋል። ነገር ግን ወደ ኢትዮጵያ ምስራቃዊ ክፍል ወደ ዳንክል ዲፕሬሽን ስንመለከት ይህን መሰል እሳታማ ሙቀት የዘመናት የዕለት ተዕለት ኑሮ አካል የሆነባቸውን ጀግኖችን እናገኛለን። ከሰምፔር የልብ ታሪኮች ነን። እንዴት ቆያችሁን? ሳምንታችሁስ እንዴት አለፈ? ዛሬም በአዲስ አስገራሚ ታሪክ መጥቻለሁ። ዛሬ የምነግራችሁ ታሪክ ስለ የበረሃ ወርቅ ወይም ጨውና እሱን ፍለጋ በሺ በሚቆጠሩ ኪሎሜትሮችን ስለሚጓዙት የአፋር ጀግኖች ነው። እስከ መጨረሻው አብራችሁን ቆዩ። ከባህር ወለል በታች በሚገኘው ዳናክል ዲፕሬሽን ውስጥ ጊዜ የቆመ ይመስላል። እዚህ ቦታ የሙቀት መጠኑ ከ50 ዲግሪ ሴልሺየስ በላይ ይደርሳል። ይህ ቦታ ለሰው ልጅ መኖር ፈጽሞ የማይመች ይመስላል። ነገር ግን ለአፋር ህዝቦች ይህ እሳታማ ምድር የህይወት ምንጫቸው ነው። የጨው ጉዞ ቀላል አይደለም። ከመጀመሩ በፊት ቀናት የሚፈጅ ጥንቃቄ የተሞላበት ዝግጅት ይደረጋል። እያንዳንዱ ተጓዥ ለራሱና ለግመሎቹ በቂ ውሃና ምግብ መያዝ አለበት። በረሃው ይቅርታ የለውም። አንድ ትንሽ ስህተት ለጉዞ አደጋ ሊሆን ስለሚችል ተጓዦቹ አባቶቻቸው ያስተማሯቸውን የኮከብ መቁጠሪያና የመንገድ ምልክት ስልቶች በመጠቀም ነው ጉዟቸውን የሚጀምሩት። ሳይንቲስቶች እንደሚሉት ይህ የአየር ንብረት ለውጥ እና የሙቀት ማዕበል ድግግሞሽ እየጨመረ መምጣቱ በሰው ልጅ የሚፈጠር ነው። በአውሮፓ ሙቀቱ ሰውን ሲያሸንፍና ሲያደክም፣ በአፋር በረሃ ግን ሰው ሙቀቱን ተቋቁሞና ተላምዶ ህይወቱን እየገፋ ይገኛል። ቀኑ ሲያልፍ በረሃው ወደ ትልቅ የእቶን እሳት ይቀየራል። የጨው ሜዳ የፀሐይ ብርሃንን እንደ መስታወት ያንጸባርቃል። ተጓዦቹ ይህንን ገሃነም የሚመስል ሙቀት ተቋቁመው ትልቅ የጨው ብሎኮችን ወይም አሞሌ በእጅ መሳሪያዎች ይፈልጣሉ። ላብ በግንባራቸው ላይ ሳይደርቅ አቧራ ይቀላቀለዋል። ነገር ግን በፊታቸው ላይ የሚታየው ጽናት የሰው ልጅ የመኖርን ትርጉም በግልጽ ያሳያል። ይህ ጨው ለአካባቢው ማህበረሰብ ኢኮኖሚያዊ መሰረት ብቻ አይደለም፣ የትውልድ ታሪክ ነው። በጥንት ጊዜ አሞሌ እንደ ገንዘብ ይገበያይበት የነበረው ጨው ዛሬም ድረስ የአፋር ህዝብ ባህልና ወግ መገለጫ ነው። በእያንዳንዱ የጨው ብሎክ ውስጥ የአንድ አፋር ተጓዥ የላብ ጠብታና የዘመናት ጥበብ ተቀምጧል። ይህ ንግድ ብቻ ሳይሆን ከሰው ልጅ ጥንካሬ ጋር የተሳሰረ የባህር ድልድይ ነው። ዳናክል ዲፕሬሽን የሰው ልጅ የመቋቋም አቅም ማሳያ ነው። እኛ በዘመናዊው መገልገያ እንኳን የምንፈተነውን ሙቀት አፋሮች በተፈጥሮና በጽናት ያሸንፉታል። የዛሬው ታሪካችን የሰው ልጅ ተስፋ ምን ያህል ጠንካራ እንደሆነ ያስታውሰናል። እነዚህ የጨው ተጓዦች የጀግንነት ምሳሌዎች ናቸው። የአፋር የጨው ተጓዦች ጉዞ አያበቃም። እርሶስ ይህንን ጀብዱ ታሪክ እንዴት አዩት?
ከወደዳችሁት ላይክ በማድረግ ሐሳባችሁን ደግሞ በአስተያየት መስጫው ላይ አሳውቁን። ቻናላችንን ሰብስክራይብ በማድረግ የከሰምፔር የልብ ታሪኮቻችንን ይከታተሉ። ለነበረን ቆይታ አመሰግናለሁ። በቸር ቆዩን።